እግዚአብሔር የለም ይላል። እግዚአብሔር ሳይኖር ቀርቶ ሳይሆን ግን እኔ ያወራውበት ኮሚኒኬት ያደረኩበት መንገድ እንዴት ነው ጥያቄ፣ ዋናው ጥያቄ ማለት ነው። ችግሬን እኔ ነኝ ወደ ራሴ አትራክት እያደረክ ያለሁት እንዴት ነው? ምንድነው ነገሩ? ፍርሃቱን ጸሎት ነው። ነገራችን አንድ ሰው እየፈራ ከመጣ ፍርሃቱን እያመነው ነው ጸሎት ነው። ጸሎታችንስ ማይሰማል ምክንያት ምንድነው? ብዙ ጊዜ እኮ ብዙ ሰው ይጸልያል እኮ ግን ያ የሚጸልየው ጸሎት እየሆነለት አይደል? ለምን የሰው ዓለም ህዝብ ለምን ጭንቀት ውስጥ ገባ? ዓለም ለምን ተጨነቀች? ይሄ ሁሉ ችግር ለምን በዛ በሀገራችን? እንዴት ነው ይሄን የኑሮ ሁኔታ ማሸነፍ የምንችለው? ይሄንን እንደ ሀገር የመጣውን እንደ ዓለም የመጣውን ጭንቀትስ እንዴት ነው ማሸነፍ የምንችለው? ስልኩ ተበላሸ መሰለኝ። ስልኩ ተበላሸ እንጂ ኮኔክሽኑ ተበላሸ የሚል ሐሳብ አልነበረኝ። ይሄ ኮንሰፕት ጠዋት ላይ ነው የገባኝ። ጸሎትም ልክ እንደዚህ ቢሆንስ የምፈልገው ውጤት ያልመጣው ውጤቱን ማምጣት ስለሚከብደኝ ሳይሆን ውጤቱን የሚያመጣውን ፕሮሰስ ስቼው ቢሆንስ ገብቷል። በጣም ዲፕ ነገር ነው የተረዳሁትና ያ ጸሎት የማደርግበት መንገድ ውጤቱን ይቀይረዋል። ውጤቱ ሳይሆን ውጤቱን የሚቀይረው ውጤቱን እንዲመጣ የሚያደርገውን መንገድ በመቀየር ውስጥ ነው። ጂም ውስጥም ስፖርት ልሰራ እችላለሁ፣ ግን ፎርሙን ጠብቄ የሚሰራ ከሆነ በአጭር ጊዜ ውስጥ ውጤት አመጣለሁ ማለት ነው። ይሄ ብዙዎቻችን ጋር ያለ ችግር ይመስለኛል። እውነት ለመናገር ይህ ቪዲዮ ላይ እቺ ነገር ቢወስዱት ደስ ይለኛል። ከታሰርንበት ሲስተም መውጣት እንፈልጋለን እና ያንን የምንሻገርበት ደግሞ አንደኛው መንገድ እግዚአብሔርን ኮሚኒኬት ማድረግ ከእግዚአብሔር ጋር የምናደርግበት ኮሚኒኬሽን ነውና ለዚህ ሁሉ ችግር ላለንበት ስቃይ፣ ላለንበት ጦርነት፣ ላለንበት ችግር፣ ላለንበት በሽታ፣ ላለንበት መከራ አንደኛው መፍትሄ ብዬ የማስበው ሰዎች ሜዲቴት አድርገው ከእግዚአብሔር ጋር ኮሚኒኬት በማድረግ ነገሮችን በመቀየር ነውና። ሰላም ለሁላችሁ ይሁን ውድ ተመልካቾቻችን፣ ዛሬ ደግሞ በአዲስ ሀሳብ መተናል። ዛሬ ልናወራበት ያሰብነው ሀሳብ ጸሎትን እንዴት ነው መጸለይ ያለብን፣ ስንጸልይ በምን አይነት መንገድ ነው በሚል ጉዳይ እኔና ሚኪ የተወሰነ የምናውቀውን ሀሳብ ልናካራችሁ መተናል። መስተካከል ያለበት ነገር ምንድን ነው የሚለውን በሰፊው እናወራ ይሆናል። እንኳን ደህና መጣ ሚኪ። እንኳን ደህና ቆይ ብራዘር። ደህና እግዚአብሔር ይመስገን። እንዴት ነበር? በጣም ቆንጆ ነበር። እሺ ዛሬ ስለ ጸሎት ነው ልናወራ ያሰብነው እና ስንጸልይ በምን አይነት መንገድ ነው መጸለይ ያለብን፣ ከአምላካችን እንዴት ነው ኮሚኒኬሽን ማድረግ ያለብን፣ ከአምላካችን ጋር ያለን ኮኔክሽን እንዴት ማሳደግ እንችላለን፣ ጸሎታችንስ ምን መምሰል አለበት። እኔ ብዙ ጊዜ ምን ታዘባለሁ ስንጸልይ ስንጠይቅ በማጣት ውስጥ ሆነ ነው የምንጸልየው። አምላክ ሆይ ስጠኝ፣ ይሄን ነገር ስጠኝ ይሆናል ጸሎታችን እና ያለንን የተሰጠንን ነገር እንረሳለን። ይሄን ነገር እንዴት ነው ማስተካከል መቻል ያለብን? እግዚአብሔርን ስንጸልይ እንዴት ነው ጸሎታችንስ ማይሰማል ምክንያት ምንድን ነው? ብዙ ጊዜ እኮ ብዙ ሰው ይጸልያል ግን ያ የሚጸልየው ጸሎት እየሆነለት አይደል? ለምን የሰው ዓለም ህዝብ ለምን ጭንቀት ውስጥ ገባ? ዓለም ለምን ተጨነቀች? ይሄ ሁሉ ችግር ለምን በዛ በሀገራችን? እንዴት ነው ይሄን የኑሮ ሁኔታ ማሸነፍ የምንችለው? ይሄንን እንደ ሀገር የመጣውን እንደ ዓለም የመጣውን ጭንቀትስ እንዴት ነው ማሸነፍ የምንችለው በሚለው ጉዳይ ለማውራት ነው ሐሳባችን። በጣም የሚገርም ጥያቄ ነው የጠየቀኝ። በጣም ከባድ ጥያቄዎች ናቸው። በጣም ረጅም ጊዜ ይፈልጋል እነዚህ ነገሮች አሰላስሎ ለመረዳት፣ እግዚአብሔር ጋር ኮሚኒኬት ለማድረግ ራሱን የቻለ ፕሮሰስ አለው እና ትልቅ ጥያቄ ነው የጠየቀኝ። የብዙዎቻችን ጥያቄ ነው። በተለይ ወጣቶች ስንሆን እግዚአብሔርን በደንብ እንፈልገዋለን፣ ራሳችንን መለወጥ እንፈልጋለን፣ ከእግዚአብሔር ጋር ያለን ግንኙነትን መቀየር እንፈልጋለን፣ ካለንበት ሲስተም ከታሰርንበት ሲስተም መውጣት እንፈልጋለን እና ያንን የምንሻገርበት ደግሞ አንደኛው መንገድ እግዚአብሔርን ኮሚኒኬት ማድረግ ከእግዚአብሔር ጋር የምናደርግበት ኮሚኒኬሽን ነውና ለዚህ ሁሉ ችግር፣ ላለንበት ስቃይ፣ ላለንበት ጦርነት፣ ላለንበት ችግር፣ ላለንበት በሽታ፣ ላለንበት መከራ አንደኛው መፍትሄ ብዬ የማስበው ሰዎች ሜዲቴት አድርገው ከእግዚአብሔር ጋር ኮሚኒኬት በማድረግ ነገሮችን በመቀየር ነውና ብዙዎቻችን ያደግንበት ቤተሰብ ሊሆን ይችላል፣ ያደግንበት ሀገር ጸሎት የተነገረን ነገር አለ። አባቶቻችን ያስቀምጡት ደግሞ ሚስጥር አለ፣ ያልተነገረን ነገር ደግሞ አለ። ያንን ደግሞ በመፈለግ ውስጥ ነው የምናገኘውና ለኔ ጸሎት ዲፕ የሆነ ኮንሰፕት ነው። ብዙዎቻችንን ካለንበት ዳይሜንሽን ሽፍት የሚያደርግ ነገር ነው ብዬ ነው የማስበውና ቅድም እየነገርኩ ነበር ከካሜራ በፊት ጠዋት ስልኬ ተበላሽቶ ማታ ላይ ስልኬ ተበላሽቶ አይፎን ስልክ ነውና ስልኬ ተበላሽቶ ቻርጅ ማድረግ ፈልጌ ቻርጅ ሳደርግ ማታ ከስራ ወጥቼ ወደ ቤት ገብቼ ቻርጅ ሳደርግ ስልኬ አይሰራም እና ግራ ገባኝ። ማለት ስልኬ ተበላሽቶ ነው ብዬ በጣም ተጨነቅኩኝ። ምክንያቱም ለስራ ብዬ የገዛው ስልክ ነውና ወይም ስልኩ በቃ ባትሪው ተበላሽቶ ነው ምናምን ብዬ መጨነቅ ጀመርኩኝ። ማታ መተኛት ከበደኝ ማለት ለመናገር ሆነስትሊ ማለት ነውና
ስልኩ ተበላሽቶ ነው ቻርጀሩ ይሰራል። ኬብሉን ቦክሷን በሌላ ስልክ ላይ ሌላ ኬብል ተጠቅሜ ቻርጅ ሳደርግ ቻርጅ እያደረገ ነው። ስለዚህ በቃ ስልኩ ነው የተበላሸው ነው የደመደብኩኝ። ገብቷል። ያቺ ገመዷ ነበረች። እኔ ምንድነው ቦክሱ ይሰራል፣ ሌላ ኬብል ሌላ ስልክ ስሞክር ይሰራል። ግን የአይፎኑ ኬብል እና በስልኬ ቻርጅ ሳደርግ አይሰራም። ስለዚህ በቃ እኔ ምንድነው ሐሳቤ ስልኩ ተበላሸ ነው ሐሳቤ። ስልኩ ተበላሸ እንጂ ኮኔክሽኑ ተበላሸ የሚል ሐሳቤ አልነበረኝ። ይሄ ኮንሰፕት ጠዋት ላይ ነው የገባኝ። ጠዋት ቻርጀር ጂም ሄጄ በሌላም ስልክ ስንሞክር እምቢ አለን። ኬብሏን ማለት ነው ራሷ ኬብል ሌላ ስልክ ላይ አይፎን ላይ ስንሰካ ይሰራል። ኬብል ይሆናል ነው አለኝ ልጁ። ኬብል ወጥቼ ገዝቼ ቻርጅ ሳደርግ ስልክ ይሰራል። ይሄ ምንድነው ከጸሎት ጋር ሪሌት አደረኩኝ። ሜዲቴት ሳደርግ ጸሎትም ልክ እንደዚህ ቢሆንስ የምፈልገው ውጤት ያልመጣው ውጤቱን ማምጣት ስለሚከብደኝ ሳይሆን ውጤቱን የሚያመጣውን ፕሮሰስ ስቼው ቢሆንስ ገብቷል። በጣም ዲፕ ነገር ነው የተረዳሁትና ያ ጸሎት የማደርግበት መንገድ ውጤቱን ይቀይረዋል። ውጤቱ ሳይሆን ውጤቱን የሚቀይረው ውጤቱን እንዲመጣ የሚያደርገውን መንገድ በመቀየር ውስጥ ነው። ጂም ውስጥም ስፖርት ልሰራ እችላለሁ እኮ ግን ፎርሙን ጠብቄ የሚሰራ ከሆነ በአጭር ጊዜ ውስጥ ውጤት አመጣለሁ ማለት ነው። ይሄ ብዙዎቻችን ጋር ያለ ችግር ይመስለኛል። እውነት ለመናገር ይሄ ቪዲዮ ላይ እቺ ነገር ቢወስዱስ ደስ ይለኛል። ጸሎት እናንተ ማድረግ የምትፈልጉትን ወይም ፈጣሪ ማድረግ ከብዶት አይደለም ያ ነገር እየሆነ ያለው እኛ እግዚአብሔርን የምናናግርበት ወያችን ቅድም እንዳልከው በልመና አይደለም። እግዚአብሔር ምድርና ሰማይን የፈጠረ ሁሉ የሱ ሆነ ያለፈው የሱ ሆነ ወደፊቱ የሱ ሆነ ሁሉም የሱ ሆነ ነውና ግን እግዚአብሔር የሰጠኝን ፍሬ መመልከት ይችላል። ሄጄ መዘርጋት ሊሆን ይችላል እኮ ዛፉ ተዘክለዋል። አናናስ ሊሆን ይችላል፣ ብርቱካን ሊሆን ይችላል። እጄን የምዘረጋበት መንገድ ውጤት ያመጣል ብዬ አስባለሁና ጠብቁ፣ ፈልጉት ታገኙታላችሁ፣ ለምኑት መልስ ታገኛላችሁ፣ ፈልጉት ታገኛላችሁ ይላልና የምትለምኑበት መንገድ እግዚአብሔር ጋር ኮሚኒኬት በማድረግ በማመስገን በማመን ምንድነው ችግሬ ብሎ አናላይዝ ማድረግ ራስን መጠየቅ ካለፍንበት ችግር ሊያወጣን ይችላል ብዬ አስባለሁና ባጭሩ እቺ ኮንሰፕት እዚህ ጋር አንተም የመለስከው አሪፍ ነው። በማጣት ውስጥ ሆነን ሳይሆን መለመን ያለብን ሁሉን የፈጠረ አምላክ ነው። ሁሉን ቅድመ ዓለም የነበረ አምላክ ነው። ሁሉን ለሰው ልጆች የሚያስፈልገንን ሁሉ ቀድሞ የሚያውቅና ገና ሳንጠይቀው የሚረዳን አምላክ ነው። ሁሉን የፈጠረ አምላክ ነውና ቀድሞ የሰጠን አምላክ ስለሆነ ለሰጠን ነገር ማመስገን ያለብን። አሁን ብዙ ጊዜ ሰዎች እንዴ አሁን እዚህ ችግር ውስጥ እንዴት አመሰግናለሁ ይሏል። ችግር ውስጥ ነው። በዛ በችግር ውስጥ አሁን አንድ ሳጥን ውስጥ ወስቶ ምንድነው የሚታይ የሆነች እንደው አባባል አለች የምታውቃት ከሆነ የሆነች እንቁራሪትን የሆነ ቦትል ውስጥ ከተቷት። ኦኬ ውሃው ጨምሮ እዛ የሆነ ቦትል ውስጥ ከተቷትና እዛ እንቁራሪቷ ተጠየቀች ተባለ። ያው አባባል ነው። ስትጠየቅ ሰማይ ምን ያክላል ስትባል የዚህ የቦትሉን ስፋት ያክላል። ከዛ ወጣ መመልከት ስላልቻለች ማለት ነው። የሰማዩ ጥግ ያቺ የክቧጅ በቃ እሷ መስሏታል የሰማዩ ጥግ። ግን ወጣ ስታይ እግዚአብሔር እንዳለ በየቦታው ሁሉም ቦታ እንዳለ በሁሉም እንዳለ ማወቅ መረዳት ትችላለህና አንዳንዴ ከሳጥኑ ውጪ ወጥተን መጠየቅ መቻል አለብን። ለምንድን ነው እየጸለይኩ ማይሳካው? እየሰራው ለምንድን ነው ትርፍ ወደኔ የማይመጣው ብለን መጠየቅ መቻል አለብን። ችግሩን እናገኘዋለን። ግርዶሹ ምንድነው ብለን ጨለማው ላይ ባትሪ ብርሃን ማብራት መቻል አለብን እና ጸሎታችን በማጣት ውስጥ ሳይሆን በምስጋና ውስጥ ቢሆን ለውጥ ማምጣት እንችላለን ብዬ አስባለሁ። አሁን ችግር ውስጥ ሆነን ችግር ውስጥ አሁን ብዙ ሰው ምንድነው የሚያደርገው? ችግር ውስጥ ሲሆን ማማረር ነው። ጸሎቱ ራሱ ለጸልይ ሁላ ብሎ ገብቶ እንደው አምላኬ ይሄን ሰጥ እንደዚህ አድርገህ ብሎ ማማረር ውስጥ ነው እንጂ የሚገባው የእውነት ለችግሩ መፍትሄ ፈልጎ አምላክ ችግሩ እንዲቀርፍለት አይመስልም። አጸላዩ ራሱ ማለት ነው። ስለዚህ ጸሎታችንን ማስተካከል አለብን። ችግራችንን መዘርዘራችን ችግራችንን ካልቀየረው ሌላ መንገድ አለ ማለት ነው። ሌላ ሁለተኛ መንገድ አለ ማለት ነው። ያ መንገድ ምንድነው? ጸሎት ነው። ሜዲቴት ማድረግ ነው። እግዚአብሔር ምንድነው በዚህ ችግር ውስጥ ሊያስተምረኝ የፈለገው የሚለውን መረዳትና ማወቅ ነው ያለብን። እግዚአብሔር እንደው ችግር በበዛበት ቁጥር የበለጠ ይቀርባል። መገለጡ በዛ ውስጥ ነው። አንተ በተጨነቅ ሰዓት የሱ መገለጥ በዛ ውስጥ እየሰፋ ይመጣልና በደንብ እንድታውቅ ያደርጋል። በዛ ውስጥ ጸሎታችንን በእምነት ብናደርገው አሪፍ ነው ብዬ አስባለሁ። እግዚአብሔር በተቸገርክ ቁጥር ይቀርባል ያልከው ነገር በጣም ዲፕ ነገር ነው። እንዴት ነው ስልክ ቻርጀር ሁሌ ቅድም እንደነገርኩ ማለት ስልክ
ቻርጅ ሊዘጋ ሲል ሁሉ ጊዜ ቻርጅ ታደርጋለህ። አንተሳ ስጋ ሲደክም ነፍስ ሲደክም ቻርጅ ታደርጋለህ እንዴ? ተፈጥሮ ጋር እግዚአብሔር አለ፣ ጫካ ውስጥ እግዚአብሔር አለ፣ ውሃ ውስጥ እግዚአብሔር አለ። እግዚአብሔር እንደ እግዚአብሔርነቱ አውቀው ነው አይደል? የራሱ መጀመሪያ እግዚአብሔርን ባወቀው ልክ እግዚአብሔር ወንድ ነው ሴት ነው? እግዚአብሔር ሽማግሌ ነው ወይስ እንዴት አይነት ሰው ነው? እስቲ ለእኔ እግዚአብሔር ወንድም ሴትም አይደለም፣ ሁለቱንም መሆን የሚችል ሜታፎርም ነው። ያ ሰዎች በቃላት መግባባት ስለምንችል፣ በስሜት መግባባት ስለምንችል ሰዎች እንድንግባባ እግዚአብሔር ከኛ ጋር በቃል ብቻ አልነበረ የሚግባባ። አሁን ደካማ ይሄ ሎወር ፎርም ላይ ስላለ የምንግባባው በጾታ መልክ ነው። ውሃ ምንድን ናት? ውሃ መጣች ትላለህ። ውሃ ሴት አይደለችም። ፀሐይ ወጣች ትላለህ። መብራት መጣ ትላለህ። መብራት ወንድ አይደለም። ምንድነው? ሜታፎርም ነው። እንዴት እንድትግባባበት መግባቢያ መንገድ እንዲሆን ስለሆነ ነውና እግዚአብሔር ሁሉንም ነው። ምንም ነው፣ ሁሉንም ነው እግዚአብሔር ማለት ነው። ስለዚህ እግዚአብሔር ኤቭሪቲንግ የሱ ነው። እሱም ሁሉ ውስጥም አለ። ከሁሉ በፊት የነበረ አምላክ ነውና እግዚአብሔርን በአንድ ነገር መገደብ አትችልም። ይሄ ማይንዳችን የሆነ ነገርን መገደብ ስለሚፈልግ ነው። ገብቷል? እኔ እንደዚህ ነኝ ብለህ የምትናገረው አንተ እንደዛ ሆነ አይደለም፣ ግን መገደብ ይፈልጋል። ይሄ ሲስተሙ መጣራት ስለሚፈልግ ነውና እግዚአብሔር ሁሉም የሆነ ከሁሉ በፊት የነበረ ወደፊትም የሚኖር በሁሉም የሚገኝ አምላክ ነውና አንተ ውስጥ አለ እግዚአብሔር፣ እኔ ውስጥ አለ፣ እዚህ ይሄን ቪዲዮ የምትመለከት ሴት ውስጥ አለ፣ ሙስሊም ውስጥ አለ፣ ክርስቲያን ውስጥ አለ። ያን እግዚአብሔር ግን ማውጣት ይኖርብሃል። ገብቷል? ያልተገለጠ እግዚአብሔር እግዚአብሔርነቱ ሎወር ፎርም የሆነ እግዚአብሔር ይሆናል። ውሃ የከርሰ ምድር ውሃ ወይም ወርቅ አንድ ቦታ ላይ አለው፣ ግን ካላወጣው ወርቅነቱን አታገኘውም ማለት ነው። ልክ እንደዛው እግዚአብሔር አንተ ልብ ውስጥ አለ፣ እኔ ልብ ውስጥ አለ፣ ግን ያ መገለጥ ይፈልጋል። የምናወራውን ይህን ቪዲዮ የሚያዩ ሰዎች እግዚአብሔር በእነሱ ውስጥ መገለጥ ይፈልጋል፣ መኖር ይፈልጋል፣ መታየት ይፈልጋል፣ መክበር ይፈልጋል። ዋናው እግዚአብሔር የፈጠረን ምክንያቱ ራሱ እንደዛ ነው። የሆነ ሀብት ማግኘት አይደለም፣ የሆነ ንብረት መገንባት አይደለም። እሱ በእኛ ውስጥ መገለጥ ይፈልጋል፣ መኖር ይፈልጋል። እኛ ግን ደካሞች ነን። ይህ ሰውነታችን ደካማ ነው። ይህን የተፈጠረው ከወደቅን ከዛ ከገነት ከወደቅን በኋላ ነው። አሁን ዳግም ደግሞ ክርስቲያን ከሆንክ ታምነዋል። ድጋሚ ስታምን ያ ነገር ሽፍት አድርጓል ማለት ነው። ስለዚህ ያ የአዳም ኮንሽስነስ እግዚአብሔርን መምሰል የሚችለው አቅማችን መገለጥ የሚጀምርበት መንገድ ነውና ጸሎታችን የሆነ ነገር ለማግኘትም አይደለም። እግዚአብሔር ጋር ኮሚኒኬሽን ማድረጉ ራሱ ትልቅ አሴት አለ። ነፍሴ በመድኃኒቴ በእግዚአብሔር ደስ ይላታል ብላለች አይደል? ማለት ልክ እንደዛ ጸሎት ስታደርግ ውጤቱ አይደለም ገና የሚያስደስት ሪዛልቱ አይደለም። ጸሎት እያደረግ ትደስታለህ። ግን ደካማ ነኝ፣ አንድ ቀን አደርጋለሁ፣ አንድ ቀን አላደርግም። ይሄ ነው ችግር። ይገብቷል? ሁሌ ከሱ ጋር 10 ደቂቃ 15 ደቂቃ ባደርግ ነፍሴ ሃየር ፎርም ወደ ነው እግዚአብሔር እየቀረበች የእግዚአብሔርን መንግስት ሰማያት ምድር ላይ ኤክስፒሪየንስ ማድረግ ይችላሉ። አሁን ያወራው ነገር በጣም ዲፕ ነው ሚኪ። ግን እኛ ጋር አሁን ደግሞ ያለው ነገር ምንድነው ነው ጥያቄው እዚህ ጋር። እኛ ጋር እንዴት ነው እግዚአብሔርን የሆነ አካል የሆነ ፎርም ሰጥተነው የሆነ የሚቆጣ የሆነ ሽማግሌ የሆነ ቦታ አድርገናል። እኛ ጋር አይደለም ያለው ያ እግዚአብሔር። እንደዛ ሲሆን ደግሞ የራሳችንን ኃላፊነት እንዳንወጣ እኛን ደካማ ነው የሚያደርገን። ገብቷል? እግዚአብሔር በእኔ ውስጥ ነው ያለው። እግዚአብሔር እኔን ሲፈጥረኝ ተዋዶኛል። እግዚአብሔር እኔን ሲፈጥረኝ እኔ ማድረግ መቻል ያለብኝ ነገር አለ። እግዚአብሔር ሁሉም የፈጠረ ነው። ሁሉም ፍቅርም ምስጋናም የሱ ነው። ግን አንተ እንድታስታውሰውና ስሙን እየጠራ እንድታመሰግነው ይፈልጋል። እግዚአብሔር ኩሩ አምላክ ነው እላለሁ እኔ እንደው አንዳንድ ጊዜ እግዚአብሔር ምስጉን ነው እንድታመሰግነው ይፈልጋል። አንተ ያንተ ማመስገን የሚጨምርለት ነገር የለም፣ ግን እንድታስታውሰውና እንድታስበው ይፈልጋል እግዚአብሔር። እና እንደዛ ማድረግ ያስፈልጋል። ጸሎታችንን ደግሞ በእምነት ብናደርገው ባይነኝ እኔ አምነን ስንጠይቅ አሁን ችግራችን ማማረራችን ችግራችንን እስካልፈታው ድረስ እንዴት አድርጌ ነው መጸለይ ያለብን? መጠየቅ አለብን። እዚህ ጋር ሰዎች ነን እናስባለን አይደል? ምንየው ነገር እየጸለየን ነው። እግዚአብሔር ግን በህይወታችን እየሰራ አይደል? ለምንድን ነው? እግዚአብሔር የለም ማለት ሳይሆን እዚህ ጋር ብዙ ሰው ምን ይላል? እግዚአብሔር የለም ይላል። እግዚአብሔር ሳይኖር ቀርቶ ሳይሆን ግን እኔ ያወራውበት ኮሚኒኬት ያደረኩበት መንገድ እንዴት ነው ጥያቄ፣ እዚህ ዋናው ጥያቄ ማለት ነው። ችግሬን እኔ ነኝ ወደ ራሴ አትራክት እያደረክ ያለሁት እንዴት ነው? ምንድነው ነገሩ? እዚህ ጋር መጠየቅ መቻል አለብን። ስንጸልይ ሁሉን ፈጥሮላ እግዚአብሔር ሁሉን የፈጠረ አምላክ ነው። ምስጋና ነው መሆን ያለበት ጸሎታችን ብዬ አስባለሁ። በጣም እዚህ ጋር ያልከው ነገር ጸሎት ፍርሃትም ጸሎት ነው። በነገራችን ላይ አንድ ሰው እየፈራ ከመጣ ፍርሃቱን እያመነው ነው ጸሎት